ሽሮ ሜዳ ዋው እንዴት ናችሁ ተመልካቾቻችን? ይህ ጸዳል ሚዲያ ነው። እንደሚታወቀው የፋሲካ በዓል አሁን በቅርባችን እየመጣ ነው። ከፋሲካ በዓል ጋር ተያይዞ ደግሞ ቀጥሎ ዳግማይ ትንሣኤ በዓል እናከብራለን። እንዲሁም ከዛ በኋላ ያሉ የወቅት ሰርጎች ናቸውና ሽሮ ሜዳ ተገኝተን እስኪ የባህል ልብሶቻችን ምን ይመስላሉ፣ ምን አዲስ ልብሶች መጡ የሚለውን ቅኝት እናደርጋለን። የባህል ልብሶቻችን ለበዓል ደምቀን አምረን የምንታይበት በዓል ሲመጣ የተከበረ ልብሳችን ለብሰን በዓል የምናከብርበት ወቅት እየደረሰ ነው። እንዲሁም ሰርግ እየመጣ ነው። እስኪ አዲስ ነገር ምን አለ እንቃኛለን። እንደምን ዋላችሁ? እንግዲህ በሽሮ ሜዳ የተለያዩ ልብሶች ናቸው ያሉት። የተለያየ ልብስ እያየን ነበር። ወቅቱ የሰርግ ወቅት ነው፣ የበዓል ወቅት ነው። የተለያዩ አዳዲስ ልብሶች አሉ። በተለይ አሁን ያለንበት የጾም ወቅት ደግሞ በመቁረቢያ ይፈለጋል። በጸሎተ ሐሙስ የስርዓተ ቁርባን ይከናወናል። ነጭ በነጭ የሚባል ልብስ ብዙ ሰው ይፈልጋል፣ ለቤተ ክርስቲያን ማለት ነው። ነጭ በነጭ ለብሶ ለማስቀደስ ለመቁረብ የተለያዩ አሉ። ለወንድም ለሴትም ነጠላም አለ። አሁን ወቅት ብዙ ሰው የሚፈልገው ይሄ ነው። አዳዲስ ፋሽኖች ናቸው የሚመጡት። ይሄ በጣም ያምራል፣ ጥለቱ ያምራል። ካሜራማኔ እዚህ ጋር ለራሱ እየሳቀብኝ ነው። ቀጥታ አረንጓዴዎቹን ሳነሳ በጣም ያምራል። ይሄ ለራሱ ያምራል። አረንጓዴ ያደምቃል። ሰፊ ነው እዚህ ጋር ስናየው። እስኪ አንድ ፎቶ እንዴት ነው? አምር የተለያዩ ልብሶች ናቸው ያሉት። ሐምራዊ ነው የሚባለው፣ ወደ ፐርፕል ያደላ። ስለዚህ ይሄም በጣም ያምራል። በዚህ በኩል ኦኬ፣ ይሄ በጀርባው ነው። በዚህ በኩል ደመቅ ይላል። እስኪ ያምራል በጣም እንደየምርጫው ሰው። ሰማያዊ የሚፈልግ ካለ ደግሞ ሰማያዊ። የባህል ልብሶቻችን እኮ በጣም ያምራሉ፣ በጣም ያዘንጣሉ። እንዲህ ወቅቱን እየጠበቅን ስለምን ለብሳቸው የተከበሩ ልብሶች ስለሆኑ ለብሰን ስለምናስቀምጠው ውድ ወደሆነ ነገር ነው የምንለብሳቸው አይደል? ወደ ሰርግ፣ ወደ ክርስትና፣ ለበዓል ሲሆን ለየት ያለ ፕሮግራም ሲኖር ነው የምንለብሰውና በጣም ያደምቃል። የተከበረ ልብስ መስሎ ነው። እኔ እንደዛ ነው ፊልም አደረገው። እናንተስ? እስቲስ እንደምን ዋልክ ጀሚሌ? አለን አልሐምዱሊላህ። እንዴት ናችሁ? ራሂል አለን። ስራ እንዴት ነው? ስራ ጥሩ ነው አልሐምዱሊላህ። እስኪ አሁን በዓል እየመጣ ነው፣ ረመዳንም አልፏል። አዎ። በነገራችን ላይ እንዴት ነበር ስራ ያኔ?
የረመዳን ደህና ነው አልሐምዱሊላህ። ከሞላ ጎደል ደህና ነው አልሐምዱሊላህ። እንዴት ነው በደንብ ታሳምራላችሁ? ለሙስሊም እህቶቻችንስ በረመዳን ላይ የሰራነው አብዛኛው ጀለቢያው ሰርተን ነበር እና አብያም ሰርተን ነበር። በሀበሻ ልብስ ይሰራል፣ ግን ትንሽ ሰው አሁን አዲስ ነው የሚቀበለው ያለው ያልተለመደ ስለሆነ ትንሽ አሁን የተወሰነ ሰው ለብሷል። ያን እያዩ ሰው ያዘለ ደስ ይላል። ግን በባህል ልብስ ጀለቢያ ምናምን መስራት በጣም ግን ውድ ሊሆን ይችላል። አረ ብዙ አለበት። ትንሽ ነው ዋጋው ያወጣነው። አጋጣሚ ከ8000 እስከ 16000 ባለው ነበር የሰራንላቸው። አብዛኛው ሰው ግን ወደውታል። ግን ብዛት ምርት አላመረትም ነበር። የተወሰነ ምርት ነበሩ። ያ ለሙከራ ብቻ ውጤታማ ሆነናል እናስባለን። በጣም ያምራል። እንግዲህ ሙስሊም እህቶቻችንም ሰምታችኋል። በባህል ልብስ ጀለቢያም ሂጃብም ነው ያልከዋል መስራት ተጀምረዋል። በሸራተን ጥበብ ማለት ነው። ለበዓል ለፋሲካ የሚሆኑ አዳዲስ ልብሶች ወቅታዊ ሰርግም እየመጣ ነው። ምን አለ? ወቅታዊ ልብሶች ብዙ አሉና አሁን እንደ ሰው ፍላጎቱ ከለራቸው የመድመቅ የመፍዘዝ ነገር ስላለ የተለያዩ አማራጮች ስላወጣን አሁን ለምሳሌ ይሄ አርቡ በጣም ትልቅ ነው። አርቡ እቃው በጣም ረጅም ነው። ወደ 80 አካባቢ ይጠጋል። አርቡ 80 ማለት 80 ወርዱ አራት አርብ ነው። እሺ ስፋቱን በጣም ነው የሚያምረው። ስፋቱ በጣም ያምራል። ከለሩ ሰርቶ ደግሞ ሲያልቅ ደግሞ ከነስፌቱ ከነ ጥልፉ እስከ 27000 ብር ይደርሳል። ይሄ ማለት እስከ 27000 እስከነ ነጠላው ጥልፉ ማለት ወራጅ ነው። ወራጅም ቢኖረውም አንገት ላይ ቢኖረውም ጥልፍ ከሌለው እንደየጥልፉ ደግሞ ስፌት ብቻ ከሆነ እስከ 20000 ብር። ሲመጡ ደግሞ ድርድርም ይኖራል። አስተያየት ይኖራል። ብዛት ከሆነ አስተያየት አለ። እኔ የምለው ግን ምንድነው ይሄ ወራጅ ካለውና ከሌለው ስራ ላይ ይጨምራል ይቀንሳል ስለሆነ ነው ዋጋ ልዩነት አለ። ወራጅ ሲሆን ብዙ ክሮች ይወስዳል፣ ጊዜን ይፈልጋል። አንገትና እጅጌ ሲሆን ለስራ ይቀላል። ጥልፉ ማለት ነው። ያ ልዩነት አለው። ጥልፍ ደግሞ ድሮ አሁን በእጅ የሚባል ነበረ። በእጅ ነው የምፈልገው ከተባለ እጥፍ ነው የሚጨመረው ዋጋ። እጥፍ ይጨመር። ግን የሚሰሩ የእጅ ጠላፊዎች እንደ ድሮ የሉ። አሁን ላይ እየቀረ ነው። ቢያንስ ከኦርደር ከተቀበልን ከአንድ ወር እስከ 2 ወር ባለው ጊዜ ነው የምንቀበላቸው። ጊዜ ይፈጃል። ለምን የእጅ ጠላፊዎች በጣም አንሰዋል። አብዛኛው ወደ ሲንጀር ጠላፊዎች ተቀይረዋል። አሁን ውስን ናቸው የኔ ጠላፊዎች አሉኝ ማለት ነው። ስለዚህ እነዛ ደግሞ እጃቸው ላይ ያለው ደግሞ ልብስ ደግሞ ለማስረከብ አንድ ወር ይፈልጋል። 15 ቀን አለ፣ ሳምንት አለ። እንደየንቱን ልዩነት ስላለው የግድ ከቀጠርኩ ለከስተመር ከአንድ ወር እስከ 2 ወር ባለው ጊዜ ነው የምናደርሰው። የሚገርም ነው። ድሮ እኮ እጅ ይባረክ የምንለው ለጠላፊው ነበር። አሁን ለሲንጀራ ነው የምንለው። እጅ ይባረክ እንላታለን። የሚገርም ነው። ኦኬ ይሄ ስለዚህ ምንድነው ልዩነቱ? ይሄ አሁን ለምሳሌ 5 አርብ 6 አርብ ማለት የስፋት ጉዳይ መሰለኝ። መነን ጥጥ ነው ምናምን የሚባሉ እስኪ ንገረን። አሁን ይሄ 4 አርብ ነው። አንዳንዶቹ 4 አርብ ብለው 67 ወርድ ማለት እንደዚህ አካባቢ 67 ሆናለች። የኛ ወርዳችን 80 ነው። ወርዱ ይወስነዋል። አርቡ ብቻ አይደለም። 80 ሲባዛ በ4 ነው የሚሆነው። 64 ሲባዛ በ4 ሲሆን ልዩነቱ ይኖረዋል። አሁን አንዳንዱ 10 ሳንቲም ልዩነት አለሰው። ያ ማለት እቺ አርቡ ቢበዛም ወርዱ ካልሰፋ ጥቅም የለውም። አሁን አንዳንድ ሰው ተሸውዶ ይመጣል። እኔ እኮ 4 አርብ ነው ፈልገው ሊል ይችላል። 4 አርብ የሰራልኩ በ65 ሊሆን ይችላል። ያው 3 አርብ ሰፊው ከ4 አርብ ጋር እኩል ነው። ለምን 80 ነው ወርዱ ማለት ነው። ወርዱ ላይ ነው ዋናው ጨዋታ። ድሮ እኮ በቃ ወርዱ እንደዚህ መሆን ነው። አሁን እየሸቀቡት እየቀነሱት፣ አንዳንዶቹ ደግሞ ስፋት አንፈልግም ሲባል ወደ 64ም 60 የሚሰራም አለ። ያ ደግሞ በጣም ለህፃናት ካልሆነ በስተቀር አዋቂ አይመጣም። 5 አርብ ደግሞ የምንጠቀመው ብዙ ጊዜ ለሙሽራ በተን እንዲል ቤሎን ለቤሎ እና ደግሞ በጣም ወፍራም የተጋነነች ወፍራም ከሆነች ያው ዘና እንዲያረጋት ለማለት ያህል። እንጂ ወርዱም ሰፋ ሲል የባህል ልብስ ሲሆን የሆነ ሰፋ ጥብቅ ያለ ሲሆን ያስጠላል። ለወገቧ 69 የሆነች ወገብ 5 አርብ ብታደርጊላት ሽንሽኑ ይበዛና ክምር ይልባታል። ጎላ ብሎ በወገቧም ሸምሽነሽ አያምር። በ4 አርብ ቢሆን ግን ይበልጥ ያሳምርላታል። ሽንሽኑ በበዛ ቁጥር እንትኑ ይበዛል፣ መሰብሰብ ቦታው ይበዛል፣ ውበት ይኖረዋል። ውበት የሚኖርበት ፓርት አለ፣ ማይኖርበት ፓርት አለ። አሁን ለወፍራም ሴት በጣም ልትሸነሽኝ ያጎላታል። ቬጋ ብትጠቀሚላት ወይ ደግሞ አለፍ አድርገሽ ከወገቧ ጋር ትንሽ ፕሮፖርሽን ተጠቅመሽ ብትሰሪላት ያማጣል። ቀጠን ላለች ብዙ ምርጫ አላት ማለት በሰፊውም ብታጠቢም ብትዩም ከሷ ጋር ፊት ያደርግልሻል። ለወፍራም ሴት ግን በጣም ተጨንቀሽ ተጠበህ ለምን ያለውን ጎልቶ እንዳያወጣብሽ በስፌት መደብቅ። ትክክል። ለቀጭን ሴት እኮ ብዙ ማት ባይዘው የባህል ልብስ ማማሩ ጨርቁ ወርዱ እንዳለ ሆኖ ሰፊም ወሳኝ ነው አይደል? ሰፊ፣ ጠላፊ፣ ካውያ፣ እጅ ስራ፣ ነጠላ
እና ደግሞ ከለር አገባቡ አንድ ካልመጣ አንዱ ካበላሸ ሙሉ ልብሱ ወደቀ ማለት ነው። ገርም ነው። አንዳንዴ በሐሳብ ስለው ሲመጡና ከተሰራ በኋላ የሚጠሉት አሉ። ለምን ቤታቸው ቁጭ ብለው ስለው ከተሰራ በኋላ አብዛኛው ይጠሉታል። ለምን እኛ ሳምፕል ጀምረናል ለዚህ ሁኔታ ማለት ነው። ይሄ እንደዚህ ነው ወይ የሚሻላችሁ እንደዚህ ነው ወይ ከመጠለፍ በፊት ሳምፕል እናወጣላቸዋለን፣ ያዩታል። በዛ ሳምፕል መሰረት ይሄዳሉ። አሁን ይሄ በጣም የባህል ልብሶቻችን ለበዓል ከሚያደምቁና ከሚያሳምሩ ልብሶች አንዱ ነው። ወቅታዊ ነው። ለሰርግም ይሆናል፣ ለበዓልም ይሆናል። ሰርግ ጥሪ ተጠርተን ስንሄድም ይሆናል። እንዲሁም ለቤተ ዘመድ ለሰርግ አንድ አይነት ለመልበስም በጣም የሚያዘንጥ ነው። ነጠላ አድርገን ደግሞ እስኪ ነጠላ አድርገን ደግሞ እናየዋለን። ነጠላ በነገራችን ላይ ነጠላ በጣም ነው የሚያሳምረው። ለሴት ልጅ ውበቷ ነው ነጠላ። አሁን ደግሞ ሌላ እስኪ በጣም ነው የምታምረው። ፈርጥ አለ። አሁን ፈርጥ ከዚህ በፊት አልተለመደም ነበር። እነዚህ ፈርጦች በጣም ነው የሚያምሩት። አሁን እቺ ተሰርታ አልቃ ምናምን እስከ 26000 ብር ይሸጣል። እስከ 26000 ጋር ነጠላ በጣም ያምራል። ፈርጥ ነው። አሁን እንኳን ማቴሪያል በጣም ጨምሯል። እኛ ግን አልጨመርንም። ይመስላል ለታላቅ ቅናሽ ለአመት በዓል ብለን ፈርጥ አለው። ፈርጥ ሲኖረው ደግሞ ይጨምራል፣ ዋጋ ሻይን ያደርጋል። ሙሉ ጥልፍ ነው። ይችላል ግን ፈርጥ ይሄኛው ምን ነው 3 አይን የተጠቀምኩት። 3 አይን እሱን አብራራልኝ። 3 አይን 2 አይን ምናምን የሚባለው ምንድነው? አሁን 3 አይን ሲሆን ይሄ ጥልፉ እንዲሸከመው የምናደርገው ነው። አንድ አይን ደግሞ የምንጠቀመው ለነጠላ ነው። ብዙም ስለማይከብድ ሳሳ ያለ ሸብሸብ ማለት ነው። 2 አይን ደግሞ ሲሆን ከዚህ ሳሳ እንዲህ ነው። ቀጭን ጥልባዎች ከተጠቀም ጥልፉን ከተጠቀም በ2 አይን እናደርገዋለን። 3 አይን አሁን ወቅቱ ያለው 3 አይን ለምን ሲታጠብ ምንም ሲል ጥጥም አይወጣም፣ ወዲያው አያረጅም። 2 አይንም ያው ተመሳሳይ ቢሆን ለ3 አይን አይሆንም። ስለዚህ ለ3 አይንና 2 አይን የዋጋ ልዩነት አለ አይኑ ሲጨምር በሜትርም ሲሸጥ ዋጋ ለውጥ አለው። ስራ ላይ ዋጋ ለውጥ አለው። አብዛኛው ግን 3 አይን አሁን የሚሰራበት ያለ ደረጃ 2 አይን ከወገብ በላይ ነው ሰው የሚሰራው። ለምን እኛ ከወገብ በላይ ስንሰራ ይሄን ደርበን ነው የምንሰራው። ድሮ አንድ ነበር የሚሰራው። አሁን ሲደረብ አይበተንም፣ አይዘረዘርም። አንድ ብቻ ከሆነ ስፌቱ ግን ይለቃል። ስለዚህ 2 አይን 3 አይን 1 አይን ነው። ከዛ በላይ አለ እንዴ? ከ3 በላይ አይ የለም። 4 አይን ተብሎ ቢጠራም እንደ ሳባ ይሆንና ፒስ ይሆናል፣ ወፍራም ነው። እሱ የምንጠቀም ለፓሪ ነው። ለፓሪ በልክ ሲሆን በቅርጽ ሲሆን እንዳይበተን እንዲጠነከር ጨርቅ ማድረቂያ ገበር ስናደርግበት እንከርብበት በጣም ያምራል። ይሄ አሁን ሲምፕል ነው፣ ደስ ይላል። አረንጓዴ መሆኑ ድምቅ። እኔ አረንጓዴ ነገር ወዳለሁ በጣም ልምላሜ ነው። አረንጓዴ ማለት ልምላሜ ተብሎ ይጠራል። እውነት ነው፣ ልምላሜ። እሺ፣ ይሄ አሁን ምንድን ነው? ይሄ አሁን 4 አርብ ነው። ጫማ ደግሞ እንዳያነሳው ሻማ ገበር እንጠቀምለታለን። ይሄ ጫማ እንዳያነሳው ማለት ነው። አዎ፣ ብዙ ጊዜ ነው የሚቸገረው ይሄ ጫማ ሳረግ ወዲያው ነው ይቦጨቃል። ይሄ ሲሆን ደግሞ በቃ ስለዚህ አሰራር ላይ ማስተካከል፣ ይሄን መሸፈን ማለት ነው። ሻማ ገበር ከተሸፈነ ውበት ይሰጠዋል። አሁን ይሄ 4 አርብ ነው፣ በጣም የሚያምረው። ይሄም የማሽን ጥልፍ ነው። የማሽን ጥልፍ ነው፣ ዝርግፍ ተብሎ ይጠራል። እሱ በጣም ለማንም ሰው ይሆናል። ፕሪሳይዝ ነው ማለት ነው። እና እጁን ደግሞ የምንጠቀመው በዚፕ ነው።
በልክ በቃ ግጥም ይላል። በቃ እንደዚህ ግጥም ብሎ ሆነ የሚለው በቃ ያምራል። በጣም የሚያምረው ይሄ ረጅም እጅ ደስ ይላል። አጭርም ፋሽን ሆኖ እየመጣ ነው። በአጭር አለ በረጅም አለ። ግን አብዛኛው ሰው የሚፈልገው ለሰርግ ሲሆን እንደዚህ ረዘም ያለ፣ ወጣቶች ሲሆኑ ግን ጃፖኒ ምናምን ለምን ሂና እንሰራለን እዚህ ጋር ጌጣጌጥ ይኖራል ምናምን ለዛ ፋሽኑ ይጨምራል። ያምራል። ይሄም ለበዓል አንድ አማራጭ ነው። ለበዓል ለሰርግ ሳይዝ ነው። ደግሞ ላስቲኩ ደግሞ እንደምታየው ሳይዝ ለማንኛውም ሰው ይሆናል። አሁን ይሄ ቀለል ያለ ነው። ስንት ነው አሁን የተሰፍቶ አልቆ ምናምን እስከ 35000 እስከነን። ይሄ ይወደዳል ከዛኛው ማለት ነው። ይሄ ሸማኔ ሰራው ስራ ስለሆነ በዛ ላይ አዲስ ልብስ ነው። ሸማኔ ሰራው ስትል አብራራ ነው። ይሄ በሸማ የተሰራ ነው። ያኛው በምንድን ነው የተሰራው? ያኛው ሙሉ ጥልፍ ነው የተሰራው። ሙሉ ጥልፍ ሲንጀር ነው የተሰራው። እሺ ለምሳሌ እዚህ ጋር እስኪ አብራራልኝ እንዴት ማለት ነው? ይሄ እንዳለ የሸማ ውጤቶች ናቸው። የሸማ ውጤት ማለት ይሄ ክሮቹ ምናምን ተሸምነው ማለት ነው። ያ ግን ዲዛይን ተሰርቶ በማሽን ነው የሚጠለፈው። ይሄ ግን ተሸምኖ ነው። ተሸምኖ ሲሆን ይጨምራል። አይነት አላቸው። የሚቀንስ አለ፣ የሚጨምር አለ። አሁን ይሄ የግሩፕ ልብስ ነው። በብዛት ነው የሰራናቸው። ያው የከለር አገባብ ስትቀይሪው ሸማኔም አለ፣ ክርም አለ። ጊዜም ይፈልጋል ማለት ነው። በጣም ያምራል። ይሄ ደግሞ ቀለል ያለ እንደ አማራጭ የሚፈልግ ሰው በአረንጓዴ ቀለል ያለ ነው፣ አማራጭ ይሆናል። ሲምፕል ናት። በቃ ልብስ አድርገህ ጥልቅ አድርገህ ውጥት ሲምፕል ቁጭ ብለህ ቡና ለማፍላትም ነጠላ ደረብ አድርገህ ለመውጣትም ጥሪ፣ ጸበል፣ ለሰርግ ስታምር ቀለል ያለች አረንጓዴ መሆኑ ደግሞ ደመቅ ያደርጋል። ቀጣይ እስኪ አብረን ወቅቱ ከበዓል በኋላ ሰርግ አለ፣ ብዙ ሰርግ አለ። ለሰርግ የሚሆን ለቤተ ዘመድ የሚሆን ለሙሽራ የሚሆን ምናምን የምትለው እስኪ የተለያየ ነገር ጠጋ ብለህ በዚህ አሳየን። ኦኬ ብትኖቹ ዘጋሉ አንድ ባንድ ብትን አሁን እቺ ለምሳሌ ደረጃ ተብላ ትጠራለች። እቺ ታምራለች። ደረጃ እቺ በጣም ታምራለች። ስራዋ 1 2 3 ደረጃ ተብሎ ይጠራል። 4 አርብ ነው። በሙሉ ነጠላ አሁን የተሰፍቶ አልቆለት እስከ 22000 ብር ይደርሳል። ከለር አገባው በጣም ነው የሚያምር። ይሄ ሽመና ነው። ከለር ኮምቢኔሽን ለራሱ ያምራል። ጥቁር አለው፣ ቀይ ጎላ ብሎ እንዲወጣ አድርጎታል። አሁን ጥቁሩ ይበልጥ እንዲጠራ አድርጎታል። መደቡ ደግሞ በ49 ኤል የተሰራ ነው። ከለሮቹ ማለት ነው። በ7 ቁጥር በጥቁር ሳባ የሰራናቸው ናቸው። በጣም ያምራሉ። ነጠላዋ ደግሞ እቺን ትመስላለች። የነጠላዋ ደግሞ ግማሿን የሰራናት። የነጠላ ግማሿ የቀሚሷ ግማሽ ስትሆነሻት ውበቷ ጥበቷ ከዚህኛው ጋር ስናስተያያት የዚችን አጥበን ሰራናት ማለት ነው። ጠበብ አድርገን ሰራናት። ይሄ ሰፋ አድርገን ያኛው ጠበብ አድርገን። ቁመቱ ግን የነጠላው ቁመት ስንት ነው ማለት ነው? እስከ 220 አካባቢ ነው ቁመቱ። ሰፊ ነው ማለት ነው። ቁመቱ በጣም ረጅም ነው። ለትልቅ ሰው ይሄ ለራሱ የግማሹ። አንዳንድ ሰው ነጠላ ማይወዳለ በግማሽ ይጠቀማል። በግማሽ የሚጠቀምም አለ። ዝም ብሎ ጣል ደረብ ለማድረግ አንዷ ለመቀነት ተጠቅሞ አንዷ እንደ ሻርፕ እንደ ስከርፍ የሚጠቀማት አለ። ሻም በጣም ታምራለች። እንደ ስትለብሻት ያው ውበቷ ጎላ በጣም የምትመስል። እስኪ ሻም እንደዛ ከሻ አሁን ደግሞ እዚህ ጋር ደግሞ በትሻ ደግሞ እንደተሰፋ እንደዚህ ለማሳየት እንደዚህ ነው የምትጠቀመው። በጣም ደማቅ ከለርሽ ከሄዳ ለሄድም የሚለው ለማለት መጀመሪያ እንደዚህ ነው የምትሰጡት ለሰዎች። ከዛ ይሄን አይተው በዚህ መነሻ ስፌት ይመርጣሉ፣ ከለር ይመርጣሉ ማለት ነው። በጣም ጥሩ።
እንግዲህ ተመልካቾቻችን እንደቀጠለ ነው፣ ውበቱ እንደቀጠለ ነው። የተለያዩ ልብሶች አሁን ይሄ አስደናቂ ነው። በብር ነው የተሰራው እያልከኝ ነው? አዎ በብር። ስለዚህ ልብስ እስኪ ንገረን። ለብሼዋለሁ። የእጅ ጥልፍ ነው እንዳለ ብር ናቸው። የተሰራው በብር ነው። በ7 ሜትር ተኩል አካባቢ ነው የፈጀብን። የብሩ ርዝመት በሜትር ማለት ነውና አሁን ይሄ ተሰርቶ አልቆ ከነብሩ ከነመቀነቱ ከነኩታው 45 ሺህ ብር ይደርሳል ማለት ነው። ኧረ በጣም ጥጥ ነው ፈትል ሽኳሪ ጨርቅ ነው። ኦኬ። ይሄ ደግሞ መቀነቱ ራሱ በጣም ነው የሚያምረው። ይሄ ብር ስትል ግን ይሄ ብር የምናደርገው ብር የቀለበቱ ኦሪጂናሉ ነው። ኧረ እባክህ አንደኛው በጣም ይገርማል። በጣም ምንም አይሆንም። ከለሩ እንደውም ልብሱ ሲያረጅ ፈተነው ወደ ሌላ እንቀይረዋለን። በጣም ያምራል። እንግዲህ ምን ይባላል አሁን ይሄ ሽኳሪ ይባላል ጨርቅነቱ እና ደግሞ በአበባ ይሰራ ነው። ለማንኛውም ሰው መሆን የሚችል ነው። ሚዲየም ላርጅ ስሞል ስላለ መታችሁ ጎብኙን እንላለን። ዋጋውም ዲስካውንት እናደርጋለን ማለት ነው። አሁን ይሄ በእጅ ነው? በእጅ ጥልፍ ነው። በእጅ ጥልፍ ነው። ስንት ጊዜ ፈጅ? ይሄ እንደ ቀልድ ወር ከ15 ቀን ለጥልፉ ብቻ ከነ ሽመናው ከነ ጥልፉ የእጁ ወር ከ15 ቀን። ስለዚህ ይገባዋል ዋጋው። ምክንያቱም ፌር ነው። ረጅም ጊዜ ፈጅቷል። አዎ ፌር ነው። በወርቅም የሰራ ነው አለ የወርቋን እንትን አለቻ አንድ ያቀል በወርቅም የተሰራ አለ። በወርቅ ቅብ ማለት ወርቅ ቅብ። ይሄ በጣም ያምራል። ይሄ ብር ነው። ብሩ ይነከርና ወደ ወርቅ ይቀየር ነው አለ። ያ ማለት የሚያነሳው እኮ የብሩ ዋጋ ነው እንጂ እኮ የጨርቁ ዋጋ እኮ ትንሽ ነው። አሁን ጨርቁ የጥልፉም የእጅ ጥልፉም ብዙሃን ያላል። ያምራል። ደግሞ ሰማያዊ መሆኑም ለየት ይላል። በተለይ ይሄ ማን ቢለብሰው ጥሩ ነው ትላለህ? የሙሽራ እናት ሙሽሪት ልትለብሰው በጣም ያምራል ያስባል። ምንም እንደሱ ነው የማስበው። የሙሽራ እናት ልጇን ስትድር በጣም በብር ያሸበረቀ ልብስ ብትለብስ ምን ይመስላል? ማንም ሰው ደግሞ ይሄን ለብሶ ደግሞ የሚመጣ ነገር አለ። ሁሉ ጊዜ ደግሞ ይሄ ልብስ የሚለበስም ነው። አንዳንዴ ደግሞ ቦታ ይፈልጋል። አሁን ይሄ ያው እንደምናየው ወርቅ ቅብ ነው። የወርቅ ቅብ ተብሎ ይጠራል። ይሄኛው እዚህ ላይ መለጠፍ ይቻላል። ልክ እንደዚህ እንደማለት ነው። አሁን ይሄ ለምሳሌ እንደምናየው እዚህኛው ላይ እንደዚህ እንደማድረግ ማለት ነው። ያው የአቅም ጉዳይ ነው እንጂ በወርቅም ቅብ ማድረግ ይችላል። ይሄ በዚህ የሚፈልግ ሰው በወርቅ ቅብ ያዛል። ዋጋው በጣም ይሄ ትንሽ ይጨምራል። አሁን ያለው ገበያ ትንሽ ወርቅ እየተወደደ ስለመጣ አብዛኛው ሰው ወደ ብር ነው የመጣው። በወርቅ ብትሰራው ይሄ ይጨምራል። አሁን ይሄ እጥፍ ይሆናል። ምንም ቢባል አይለቅም አይልም። ብር ነው ተነክሮ ማለት በወርቅ ላይ ተነክሮ ብር ነው። ወርቅ ቅብ ማለት ብር ወርቅ ላይ ተነክሮ ሽቶ ታርጊበት አይለቅም። ከለሩ አይፈዝም ማለት ነው። ያዛል። ታዲያ ብዙ ሰው በዚህ ወርቅ ልብስ አሁን ትንሽ ቀዝቀዝ ብሏል እንጂ ብዙ ሰው ያዛል ነበር። በተለይ ለሙሽራ በጣም ለመልስ ላይ በጣም ይጠቀሙታል። ለቅልቅልና ለመልስ በጣም እንሰራ ነበር። በጣም ያምራል። ተመልካቾቻችን ማንኛውም ልብስ ላይ እናጌጥበታለን። ጆሮአችን ላይ፣ እጃችን ላይ፣ ቀለበት ላይ እናደርግበታለን። እንግዲህ አሁን ደግሞ በልብስ መጥቷል። ልብስ ላይ የድሮ እኮ ነው። ድሮ ነበረ። አሁን ግን እየተሻሻለ ስለመጣ ነው። ድሮ አያቶቻችን እናቶቻችን የሚለብሱት ነበር። አንድ ሴት ስታገባ የሚሰጠው ስጦታ እንዲያው በወርቅ የተሰራ ልብስና በብር የተሰራ ልብስ ነው የሚሰጠው። ለእናትና ለልጅ ነው ማለት ትክክል ነው። እኔም እሱ ነው የተሰጠኝ። ምስክር ነኝ። እዚህ ጋር አንድ ልብስ አይቻለሁ። የህፃናት መሰለኝ። እስኪወጣ እናርጋት። በጣም ታምራለች። ፈርጥ አላት። የ10 ዓመት ልጅ ናት። አሁን የተሰርቶ አልቆ እስከ 15 ሺህ ነው የሰራሁላት ለህፃን ልጅ። አሁን ለህፃን ልጅ ስንት ጨርቅ ይፈጃል? አሁን ይሄኛው 3 አርብ የሚሰራናት ኦልሬዲ እኮ ከእናቷ ጋር ልደርስ 1 አርብ ነው የጎደላት። ረጅም ናት። ብተን ብሎ የሚታየው እስከ 15 ይደርሳል የህፃን ልጅ ማለት ነው። 15 ይሄኛው ያው 10 ዓመት ልጅ ስለሆነች ነው። ከቀነሰች ደግሞ ያው አሁን ጥልፉ ነው ዋናው ዋጋ የሚያስጨምረው የሚያስቀንሰው። ለወንዶች አልገለጽም። የወንዶች ሸሚዝ እስኪ እንደየ ስታይሉ ሲሰራ ስንት ይፈጃል? ወንዶች ከ2500 ጀምሮ እስከ 6000 ይደርሳል። እንደየ ሳይዛቸው ማለት ነው። እንደ ጥልፉ እንደ ከለሩ እንደ ዲዛይኑ ማለት ነው። ዲዛይኑ በጣም ያምራል። አሁን ከለር የሚጨምሩ አሉ። አሁን ምሳሌ የጠፋ ከለር አለ ገበያ ላይ። እነሱ ከሆነ ዋጋ እየጨመረ ነው ይላል። 85 ብር ነበር እስከ 250 ብር የደረሰ ክር ስላለ አንዳንድም ገበያ ላይ የማይሸጥ ክሮች አሉ የጠፉ ስላሉ እነዛ ደግሞ ዋጋቸው እንዲጨምር ያደርጋቸዋል ማለት ነው። በተለይ አንድ አይነት ለመልበስ አሁን ይቺ አሁን ጥለቷ በጣም ታምራለች። ከእናት ከአባት ልጆች ሌሎች ወንዶችም ካሉ ሟች አድርገው በጣም ያምራል። እንደዛ ያዛል። ብዙ ያዛል። አልሐምዱሊላህ ደህና ነው።
ይህም እንደምታዩት አርበ ሰፊ ነው ቀሚሱ። የነጠላው ነጠላው ነው ይሄ ነጠላው 80 ሳንቲም ነው አርቡ። በጣም ትልቅ ነው። በጣም ነው የሚያምረው። ከለር ኮምፖዚሽን ደግሞ በጣም አሳምሮታል። ሻይኒንግ አለው። ሻይን ያደርጋል። ያምራል። ይፈልጋል ሰው አይደል ሻይን ያደርግ። አንዳንዱ ሻይኒንግ ይፈልጋል፣ አንዳንዱ ሻይኒንግ አይፈልግም። ዝም ያለም ይፈልጋል። እንደ ምርጫቸው። አሁን እሷን ታዲያስ ደግሞ ከወገብ በታች ብትጃት በጣም ያምራል። አሁን ሳይሰፋ ይሄ ከሆነ ሲሰፋ ደግሞ መገመት አይከብድም። አሁን ይሄ ምን አልከው? የሸማኔ ነው። የሸማኔ ነው። አንገቱ ግን በጥልፍ ነው የምንሰራላቸው። በእጅ ጥልፍ ካሉ ግን ያው እስከ 1 ወር ባለው ጊዜ ውስጥ የምናደርስላቸው። በእጅ ጥልፍ ወራጁ ሲሆን ደግሞ 1 ወር ከ15 ቀን ይፈጃል። አሁን እዚህ ላይ ፈር መጨመር ምናምን ብፈልግ ይቻላል? አዎ ፈርጡ እጃችን ላይ ስላለ ምንም ችግር የለም። ወንዶችስ ምን አይነት ይመርጣሉ? ያው አንድ አይነት መልበስ ለሚፈልጉ ዝም ያለ ነው አብዛኛው ጊዜ የሚፈልጉት ወይስ ደመቅ ሻይን የሚያደርግ? ዝም ያለ ይፈልጋሉ፣ ጥለት ያልበዛበት። አሁን ወንዶች መልበስ የጀመሩት እንጂ ከዚህ በፊት እኮ ወንዶች እኮ አይለብሱ። ወይ ሸሚዝ ነው የሚመጣልን ወይ ቲሸርት ሌላ ቦታ የተሰራባቸው እንጂ መጥተው የሚለካ ሰው ከስንት አንድ ነው። እንደ መጣላት ምናምን እንደዚህ ያጋጥመሃል? መጥተው አብሮ በምርጫ? አዎ በተለይ አንዳንድ ወንዶች ከሴቶች በላይ ከለር ኮምቢኔሽን ያላቸው አሉ። ይፈልጋሉ። አዎ በጣም ሆቢ ያለባቸው በተለይ አጋጥሞኝ ያውቃል። እንዴት? በቃ ይሄ ከለር ሴትዋ ወይ ባለቤት ፈቃደኛ ሆና እሱ ይሄን ከለር በፍጹም ይልሰዋል አልፈልግም። የሰው ፍላጎት የተለያየ ስለሆነ ሁሉም ያው በመንገዱ እናስኬዳቸዋል። አንተ ደግሞ ለሁሉም የሚሆን አዘጋጅተሃል። አዎ በጣም ያማምራሉ። እቺ ደግሞ በጣም ከለር ናት። እንደ ስታይሏ ስናያት ሻይንነቷ በጣም ታምራለች። በጣም ጮኋል ሻይኑ። በተለይ ላይት ምናምን ሲያርፍበት ያው ለራስ ልብሶች ምናምን ለማታ ሲሆን በጣም ነው የሚያምረው። የማታ ሰርግ ጥሪ ወይም ለሙሽራ እናት አይ ፈርጥ ደግሞ እዚህ ጋር ደግሞ ሲገባ ሻይኒንግነት በጣም ይጨምራል ማለት ነው። በተለይ ይሄ ሰርግ ላይ አንድ አይነት ለብሰው ጎላ ብሎ ለመታየት ለቪዲዮ ቀረጻ ለሚያጅቡ ሰርጉን አያደምቁ? በጣም ይደምቃል። በተለይ ደግሞ ሰፊና ጠላፊ በደንብ አብሮ ከሰራው ይሄ ገና ሳይሰራ ነው። ይሄ አሁን ስንት አርብ ነው ይሄ መነኑ ምናምን ያልከኝ? ሁሉም 3 አይን ናቸው እና 4 አርብ ናቸው። አሁን 3 አርብ መነን ነው የሚባለው ይሄ? አዎ። ከመነን ውጪ ምንድን ነው ያለው ጨርቅ? መነን ነበረ እና የህንድ ማግ ተብሎ የሚጠራ ነበር እና ደግሞ ኮምታሪ ተብሎ የሚጠራ ጨርቅ ነበረ። አሁን ያ ከገበያ የወጣ ሲመጣ ወደ 3 አይን ሰው እየገባ መጣ ማለት ነው። 3 አይን። የህንድ ማግ ማለት የትኛው ነው? ከህንድ ነው የሚመጣው። ከህንድ የሚመጣ ጨርቅ ሳቦች የሚመጡት እኮ ከህንድ ናቸው። እኛ ሀገር ያለው ችሎታውና ያው የሰው ኃይል እኛ ጋር አለ። እሺ እንጂ ክርም አናመርትም፣ መርፌም እኛ አናመርትም። አብዛኛው ከውጭ ነው የሚመጣው። ይሄ ይሄኛው አሁን እኮ ዋጋው የጨመረበት ምክንያት እኮ የሀገር ውስጥ ምርት ሆኖ እንዴት እነዚህ ዋጋ ትጠራላችሁ ምናምን ይባላል። ያው ከውጭ ሀገር ነው ምርቱን አምጥተን ምንሰራ ያለ ነው። የሚገርም ነው። ሳባ ክር የሚመጣ ከውጭ ነው፣ እዚህ አይመረትም። ሳባ ክር ይሄ ድሮ እናቶቻችን ፈትሉ አሁን ቢፈተልም ድርና ማጉ ከውጭ ነው የሚመጣው። ፈትሉ ግን ይፈተላል። በጥጥ ግን ዞሮ ሙሉ የኛ ምርት ነው ብለን ለመናገር ሳባ አላመረትም። ሳባ ጨርቅ ሳባ ክር ብናመርት ማንም ሰው ተደራሽ ነው ማልበስ ይችላል። ዋጋውም ይቀንሳል። በዛው ልክ ይቀንስ ነበር። እዚህ ላይ ያው ብዙ ጊዜ ፎከስ የሚያደርገው ሰው እንዴት የሀገር ውስጥ ምርት ሆኖ እንዴት እንደዚህ አይነት ዋጋ ይላል። ሁላችንም እንደነቃለን ስለሆነ ማስታወቂያ አልተሰራበትም ወይ ደግሞ ሰው በደንብ እዚህ ላይ አልደረሰውም ብዬ አስባለሁ። እኔ እርግጠኛ ሆኜ የምነግርሽ ሳባ ብናመርት ይሄ ልብስ ማንም ሰው ቤት ሊገባ ይችላል። አሁን ደግሞ መካከለኛ ሰው ከሚለብስ በተመጣጣኝ ዋጋ ማለት ነው በአቅም መካከለኛ ሰው ከሚለብስ ዝቅተኛ ማህበረሰብ ሲለብስ ስራውን በጣም ተደራሽ ይሆናል። አይልበስ ማለት አይደለም። መካከለኛው ግን አሁን ያለው ወቅቱ ትንሽ ኑሮ ውድነትም ጨምሯል። ወደ ልብስ ላይ አይደለም ሰው ያለው ግን እኛ ወደ ልብስ ለማምጣት ያህል የአቅማችንን የጉልበታችንን እየቀነስን እንዲመጡ እያደረግናቸው ነው። ይበልጥ ደግሞ ሳባ ደግሞ ቢገባልን ደግሞ ሀገራችን ላይ ምርት ቢጀምር ሁሉ ሰው ቢይዘው የሀገር ባህል ቢለብስ ብዬ ደስተኛ ሆኜ በጣም ይከበር አደርጋለሁ። ትክክል ነው። ትክክለኛ ሀሳብ ነው ያቀረብከው። ሁሉም በአቅሙ በሚፈልገው ወደ ሁሉም ተደራሽ ሲሆን
ደስ ይላል። እንግዲህ በቀጣይ እናመርታለን ምንም ተስፋ እናደርጋለን። የተወሰነ ሰው ነው አሁን የሀገር ባህል ቢለብሰው ስታይ አብዛኛው ውስን ሰው እየለበሰ ነው ይፈልጋል። ብዙ ሰው መልበስ ይፈልጋል፣ ለበዓል መልበስ ይፈልጋል፣ ከፋሚሊ ጋር ሰብሰብ ብሎ መልበስ ይፈልጋል። ግን ዋጋው ከሚገባው በላይ ሆነ፣ ከበደ። አሁን አብዛኛው ሰው ምን እያደረገ ነው? ክራይ ላይ ነው ያለው። ወደ ክራይ ነው በቃ አንድ አማራጭ ነው እሱም ከባዶ ከመውጣት ወደ ክራይ ነው የመጣ ነው። እንግዲህ ተመልካቾቻችን ልብሶቹ እነዚህ ይመስላሉ። እነዚህ ያልተለበሱ ብዙ እኔ ደከመኝ በመልበስ አይን አዋጅ ነው ደግሞ የሚሆንባችሁ። ብዙ የሚያማምሩ ልብሶች አሉ። እኔ እንግዲህ እንደዚህ እየለበስኩ እናንተን ካሳየሁ የቀረውን ደግሞ እናንተ እየመጣችሁ እየለበሳችሁ እየለካችሁ የምትፈልጉትን ይዛችሁ መሄድ ብቻ ነው። በጣም ያማምራሉ። ለበዓል ድምቅ ምር ብለን በሀገር ልብሳችንን እናክብር እላለሁ። ሰላም ሰንብቱ።